ጸሎት ከየት እንጀምር? ሰላም ተወዳጆች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። እኔ ደግሞ ዲያቆን ዘሰዋስው ነኝ። በዚህ ቪዲዮአችን እውነቱን ለመናገር ለሁለተኛ ጊዜ እንደሰራሁት ነው የምቆጥረው። ቪዲዮ ከዚህ በፊት ቪዲዮዎችን ሰርቻለሁ። በተደጋጋሚ የምጠየቃችሁ ጥያቄዎች ግን ጸሎት ከየት መጀመር እንዳለባችሁ ያላወቃችሁ ብዙዎች ስላላችሁ በተደጋጋሚ የምትጠይቁኝ ጥያቄ ስለሆነ እያሳየኋችሁ በዚህ ቪዲዮ አብረን የምንመለከት ይሆናል ማለት ነው። ከዚህ በፊት ሌላ ቪዲዮ ስለ ጸሎት በርካታ ቪዲዮዎችን ሰርቼላችኋለሁ። ነገር ግን ይህ ቪዲዮ ስለ ጸሎት አንድ ሰው ከየት መጀመር እንዳለበት የሚያሳይ እንዲሁም ደግሞ ጸሎት ጀምራችሁ ነገር ግን ቅደም ተከተሉ ላላወቃችሁ ሁሉ በደንብ የሚያሳይ ቪዲዮ ስለሆነ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። በዛም ላይ ይሄንን ቪዲዮ ላይክ አድርጉት፣ ለሌሎች እንዲደርስ ያደርግልናል ማለት ነው። ጸሎት ከእግዚአብሔር ጋር መነጋገር ነው፣ ለእግዚአብሔርም መታየት ነው። ጸሎት ስናደርግ ለእግዚአብሔር እንታያለን፣ ከእግዚአብሔር ጋር እንነጋገራለን። ጸሎት ለማድረግ ሁልጊዜ የምንሰንፍ ከሆነ ይሄንን እናስታውስ። ቅዱስ ዮሐንስ አፈወርቅ ስለዚህ ነገር ሲናገር ምን ይላል? ጸሎት ለማድረግ ሁልጊዜ የምትደክም የምትሰንፍ ከሆነ ይላል ኃጢአት ለመስራት በረታህበትን ጊዜ አስታውስ ይላል። ጸሎት ለማድረግ ሁልጊዜ የምንሰንፍ ስንፍና የሚሰማን ከሆነ ኃጢአት ስናደርግ የተሰማን ወይም ደግሞ የበረታንበትን ጊዜ በማስታወስ ወደ እግዚአብሔር መቅረብ አለብን። ጸሎት ለእግዚአብሔር መታየት ከእግዚአብሔር ጋር በነጋገር ቢሆንም ግን ጸሎት ስላደረግን እግዚአብሔር የምንጨምርለት ነገር የለም። ለኛ ግን የምናጣቸው በጣም ብዙ በርካታ ነገሮች አሉ። በረከቶችን እናጣለን። ከእግዚአብሔር ጋር ያለን የአባትና የልጅ ግንኙነት ይቀራል። እነሱን እናጣለን። ብዙ በረከቶችን ጸሎት ባለማድረጋችን እናጣለን። ጸሎት አደረግንም አላደረግንም ግን እግዚአብሔር በምህረቱና በቸርነቱ ይጠብቀናል። ዛሬ የሆነ ነገር አስበን ጸሎት ሳናደርግ ወጠን ያ ነገር ባይሆን ጸሎት ስላላደረኩ ነው ያልሆነው ማለት የለብንም። እግዚአብሔር ስላልፈቀደው ነው ያ ነገር ያልሆነው ብለን ነው ማሰብ ያለብን። ጸሎት ማድረጋችን ከእግዚአብሔር ጋር መነጋገራችን በረከት ማግኛችን መንገድ ቢሆንም ግን ያ በራሱ ትዕቢት ነው። በጸሎታችን ሳይሆን የምንኖረው በእግዚአብሔር ምህረትና ቸርነት ነው። ነገር ግን እንደዛ ብሎ ደግሞ ጸሎት ከማድረግ መስነፍ ሌላ ወደ ኃጢአት መንገድ ይወስዳል። ጸሎት በራሱ አንደኛ ወደ እግዚአብሔር መቅረቢያ መንገድ ነው፣ ወደ ንስሐ መቅረቢያ መንገድም ነው። ወደ እግዚአብሔር አንድ ሰው ጸሎት ማድረግ ጀመረ ማለት ቀጣዩ ንስሐ ወደ መግባት ይቀርባል። ስጋው ደግሞ ወደ መቀበል የተለያዩ መንፈሳዊ እንቅስቃሴዎችን ለመጀመር የመጀመሪያው ጸሎት ማድረግ ነው። በምንም አይነት ኃጢአት ውስጥ ብንሆንም እንኳን ጸሎት ከማድረግ መከልከል የለብንም። ቅዱስ ቄርሎስ ዛሬ ኃጢአት ሰርቻለሁ ብለህ ጸሎት ከማድረግ አትከልከል ይላል። ያቺ ትንሿ ጸሎትህ ወደ ንስሐ መንገድ ትመራሃለችና ይላል። ኃጢአትና ቃል እግዚአብሔር ሲጠራቀም አይታወቅም አይደለም የሚባለው። ጸሎትም ወደ አእምሮአችን ሲገባ ወደ ውስጥ ስናስገባው አይታወቀንም። የሆነ ጊዜ ላይ መልካም እየሆነ እየሰለጠንን እንመጣለን። ስለዚህ በዚህ ቪዲዮ ዛሬ ጸሎት ከየት እንጀምር የሚሉትን በደንብ በጥንቃቄ እንድትከታተሉኝና ሙሉንም ደግሞ የማሳያችሁ ይሆናል ማለት ነው። ስለዚህ በዚህ ቪዲዮ የማሳያችሁ በአማርኛ የምትጸልዩትን በመጽሐፍ እየገለጥኩ አሳያችኋለሁ። በግዕዝ ለምትጸልዩ እህትና ወንድሞቼ ደግሞ በቃሌ የምነግራችሁ ነገር አብራችሁ ትከተሉኛላችሁ ማለት ነው። ስለዚህ የመጀመሪያው ከዚህ ጋር እንደምትመለከቱት ጸሎት ስንጀምር በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴንና መላ ሰውነቴን 3 ጊዜ አማተዋለሁ የሚል አለ እዚህ ጋር እንደምትመለከቱት። ያ ማለት ደግሞ በግዕዙ አአትብ ገጼ ስንል እናማተዋለን ማለት ነው። ፍትሐ ነገሥት ላይ የተጠቀሰ ነገር አለ። የስግደትን ነገርና የመስቀልን ነገር በሚነሳበት ጊዜ ይላል። የስግደትን ጊዜ በሚያነሳበት አንቀጽ ላይ ስገዱ፣ ስለ መስቀል በሚነሳበት አንቀጽ ላይ ደግሞ አማትቡ ይላል። ማማተብ የመስቀል ኃይል ስለሆነ ማማተብ አለብን ማለት ነው። ስለዚህ ማማተብ ብዙ ነገሮችን ከኛ እንዲርቁ ያደርጋል፣ ወደኛ መንፈስ ቅዱስ እንዲቀርበን ያደርጋል። ስለዚህ በማንኛውም ሁኔታ ውስጥ ማማተብ አለ። ስለ ማማተብ ሲነሳ፣ ስለ መስቀል ነገር ሲነሳ ማማተባችን ይኖርብናል ጸሎት ላይ ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል መላ ገጽዬን አማተባለሁ ይላል። አአትብ ገጽ ወኩለንታዬ በትምህርተ መስቀል እንላለን። መላ ገጽዬን አማተባለሁ ማለት ነው። 3 ጊዜ እናማተብና ከዛ በኋላ የምንቀጥለው አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆኑ በሶስትነት ወይም በስላሴ እያመንኩና እየተማጸንኩ ጠላቴን ሰይጣንን እክዳለሁ የሚል አለ። ይህንን እንላለን። በግዕዙ አአትብ ብያችኋለሁ። ቀጣዩ ደግሞ በግዕዙ ነአኩተከ የሚባለው ወይም ደግሞ አቤቱ እናመሰግንሃለን። እዚህ ጋር እንደምትመለከቱት አቤቱ
እናመሰግናለን፣ እንገዛለን፣ ለቤቱ ቅዱስ ስምህን እናመሰግናለን፣ ጉልበት ሁሉ የሚሰግድልህ የሚል አለ እዚህ ጋር እንደምትመለከቱት ማለት ነው። ከዛ በኋላ ቀጣዩ አቡነ ዘበሰማያት ወይም ደግሞ አባታችን ሆይ። ብዙ ሰው የሚስተሳተው እዚህ ላይ ነው። አቡነ ዘበሰማያት ሲባል መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን ብሎ መተው የሚፈልግ ሰው አለ። እሱ አይደለም አቡነ ዘበሰማያት። እሱንም ሆኖ በሰላመ ቅዱስ ገብርኤል የእመቤታችን እዚህ ጋር ያለው ማለት ነው። በእመቤቴ ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ የሚለውንም ያጠቃልላል። አቡነ ዘበሰማያት ስትባሉ በአጠቃላይ እነዚህን ሁለቱ ጸሎቶችን አንድ ላይ ማለት ነው። ስለዚህ እሱን ካለን በኋላ ጸሎተ ሃይማኖትን እንላለን። ጸሎተ ሃይማኖት በኋላም ደግሞ ማሳረጊያ ይሆናል። እዚህም ላይ ደግሞ ይጸልያል። ሁሉን የፈጠረ አንድ አምላክ በሚሆን ብለን የምንጀምረው ማለት ነው። ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ይሄን የሚለውን እዚህ ጋር እናደርጋለን ማለት ነው። ከዛ በኋላ ቅዱስ ቅዱስ የሚል አለ። ጸሎት ሃይማኖት ካለን በኋላ የሃይማኖትን ጸሎት ከጸለይን በኋላ ቅዱስ ቅዱስ ተብለህ የምትመሰገን ወይም ደግሞ ትመሰገናለህ። ምስጋና በሰማይና በምድር የመላ ነው። በግዙ ቅዱስ 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 እግዚአብሔር ሁሉ ሰማያተ ወምድረ ቅድሳተ ስብሐቲከ የምንለው ማለት ነው። ከዛ በኋላ እሱን ካለን በኋላ ንሰግድ ሚል አለ። እሱ ደግሞ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። እዚህ ጋር 3 ጊዜ ነው የምንለው። እዚህ ጋር እየሰገድን ማለት ነው። ይሄንን የምናደርገው አሁን የስግደትን ነገር አይደለም የሚያነሳው ይሄ አንቀጽ። ቅዱስ ቅዱስ ካለን በኋላ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለን እንላለን። ስለዚህ 3 ጊዜ ግንባራችን እያስነካን እንሰግዳለን ማለት ነው። መስገድ አለብን። የስግደት ነገር ሲነሳ 3 አይነት የስግደት አፈጻጸሞች አሉ። እሱን ከባለፈው ቪዲዮ ሰርቻ አሳይቻችኋለሁ። እሱን ተመልሳችሁ ማየት ትችላላችሁ። እዚህ ጋር ግን ለአብ ለወልድ ለመንፈስ ቅዱስ ስለሆነ ግንባራችን እያስነካን እንሰግዳለን። ይሄ በራሱ የአምልኮ ስግደት ነው፣ ለእግዚአብሔር ብቻ የሚገባው ማለት ነው። ከዛ በኋላ አንድ ሲሆኑ 3 ሲሆኑ አንድ ብለን ካልን በኋላ አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም እንሰግዳለን ሲል ደግሞ ይሄ ደግሞ የጸጋ ስግደት ስለሆነ ለእመቤታችንም ደግሞ እንሰግዳለን። ከግንባራችን ሳንነካ ከጉልበታችን በርከክ ብለን እንሰግዳለን። ከዛ ለመስቀልም እንሰግዳለን። እሱን ካለም በኋላ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ወይም ደግሞ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ የሚለውን ስኬት መሰላችሁ የምንጨርሰው ናብሎቱ ስብሐት በግዕዙ ናብሎቱ ስብሐት የምንለው የእግዚአብሔር ስም ፈጽሞ ይመስገን ዘንድ ዘወትር በየጊዜያቱና በየሰዓቱ ምስጋና ይገባል ብለን እንጨርሳለን እዚህ ላይ ማለት ነው። ናብሎቱ ብለን ስብሐትን ሙሉን ካለን በኋላ ከዚህ ጋር የእመቤታችን ጸሎት ወይም ደግሞ ሰላም ለኪ አንልም። እዚህ ጋር ሰላም ለኪ የሚለውን ጸሎት ሳንል አቡነ ዘበሰማያት ወይም ደግሞ ምስጋና፣ ለምሳሌ ጠዋት ከሆነ በምህረቱና በቸርነቱ በሰላም ያሳደረን ቅዱስ እግዚአብሔር አምላካችንን እናመሰግናለን ማለት ነው። በሰላም ስላሳደርከን፣ የተባረከ የተቀደሰ ሌሊት ስለሰጠህን፣ ቀኑን ደግሞ በሰላም የተቀደሰ ስለምታደርግልን ብለን ምስጋና እናቀርባለን። እዚህ ጋር እንዲህ አድርግልን አይባልም። በጠዋት ምስጋና ላይ ጸሎት ላይ በአጠቃላይ ልመና፣ በእርግጥ ጸሎት ልመናና ምስጋናን የያዘ ነው። እዚህ ጋር ጠዋት ላይ ስትሆኑ ግን ማመስገን ነው። ማታም ቢሆን በዚህ መንገድ ነው የምትጸልዩት ማለት ነው። የመጀመሪያው የዘወትር ጸሎት ይሄንን እስከዚህ ካለን በኋላ ይሄ የዘወትር ጸሎት ይባላል። ከዛ አቡነ ዘበሰማያት ወይም ደግሞ አባታችን ወይ ብለን ምስጋናችን አመስግነን አባታችን ወይ ካለን በኋላ ወደ ዕለቱ መዝሙረ ዳዊት እንሄዳለን ማለት ነው። በፍጹም የዘወትር ጸሎት ካደረጋችሁ በኋላ የትም ይሁን አባቶቻችን በሥርዓተ ቤተክርስቲያን ያስቀመጡት ይህ ነው። ከጸሎት ዘወትር በኋላ የሚጸለየው ጸሎት መዝሙረ ዳዊት ነው። ከዛ በኋላ ነው ውዳሴ ማርያም የሚጸለየው። ከመዝሙረ ዳዊት በፊት የሚጸለይ ሌላ ምንም አይነት ጸሎት የለም። መዝሙረ ዳዊት ነው የሚጸለየው። ስለዚህ የዕለቱን መዝሙረ ዳዊት እንጸልያለን ማለት ነው። ለምሳሌ ሰኞ ከሆነ እዚህ ጋር መጣችሁ ፍካሬ ጻድቃን ወዘሃጣን ወይም ደግሞ በክፎች ምክር ያልሄደ በዝንጎችም ወንበር ያልተቀመጠ የሚል አለ። እዚህ ጋር የመጀመሪያው ጸሎት ማለት ነው መዝሙረ ዳዊት። ያው መዝሙረ ዳዊት ከመጸለያችን በፊት ምን እንላለን የሚለውን ከዚህ በፊት ቪዲዮ ሰርቼላችኋለሁ። ነአ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥኡ መቃል ታለበወኒ ነገር ወፍካሬ ኩሉ አምሳል ከመወድስ ሳለ ማርያም ድንግል እንዘ ጸርህ ወብል። እሱን ካልን በኋላ ወደ ዕለቱ መዝሙረ ዳዊት እንሄዳለን። ከዚህ ጋር በደንብ እንድትሰሙኝ የምፈልገው አንድ ሰው ጀማሪ ከሆነ በየዕለቱ እንዳይበዛበት አባቶቻችን ያስቀመጡትን የምነግራችሁ ከኔ አይደለም። ለምሳሌ አንድ ሰው በስራ ብዛትም ሊሆን ይችላል። እንዲሁም ደግሞ ገና እየጀመረም ከሆነ መዝሙረ ዳዊትን ለመለማመድ በትንሹ ነው። በበቅ ለህቅ ይላል ጌታ ራሱ በትንሹ አደገ አይደለም የሚለው። እኛም ስናድግ እኮ በአንዴ ትልቅ ሰው አልሆንም፣ በየትንሹ ነው። መንፈሳዊ ህይወት ደግሞ ሂደት ነው፣ ፕሮሰስ ስለሆነ በየትንሹ ነው የምናድገው። ስለዚህ ይሄ ለምትጀምሩም
ጀምራችሁም ደግሞ ጸሎቱን እያቋረጣችሁት ለምትገኙትም ሁሉ ይሆናል። ስለዚህ ማድረግ ያለብን ምንድነው? የመጀመሪያው አንድ ሰው መዝሙረ ዳዊት ከዚህ በፊት ጸልዮ የማያውቅ ከሆነ በየዕለቱ 10 መዝሙር ይጸልይ። ለምሳሌ ዛሬ 1 እስከ 10 ከጸለየ ነገ ከ11 እስከ 20 ከነገ በኋላ ደግሞ ከ21 እስከ 30 ከዛ በኋላ ደግሞ ከ41 አሁን የሰኞ የማክሰኞ የሚባል የለም። 10 የሚጸልይ ከሆነ ሙሉውን ቀጥታ 10 እያደረገ ነው የሚጸልየው እንጂ ዛሬ ለምሳሌ የሰኞውን አድርጎ ነገ ደግሞ ከማክሰኞ ሄዶ ከ21 አይጀመርም። እንዲህ አይነት ስርዓት የለም። መዝሙረ ዳዊት አባቶቻችን ለኛ እንዲመች በየክፍል ሙሉ ነው። ለዜማም እንዲመች ለኛም ለጸሎት እንዲመች ከፋፍለውታል በየዕለቱ። የዕለቱን ያልቻለ ሰው በየዕለቱ 10 መዝሙር ይጸልይ። ነገር ግን 10 መዝሙር ሲጸልይ ማቋረጥ የለበትም። ዛሬ 1 እስከ 10 ከሆነ ነገ በተደጋጋሚ የምንጠየቀውም ስለሆነ ነው እዚህ ጋር አጽንኦት ሰጥቼ የምነግራችሁ መቋረጥ የለበትም። ዛሬ 1 እስከ 10 ከሆነ ነገ ከ11 እስከ 20 ከነገ ወዲያ ደግሞ ከ21 ከዛ 150ውን ከጨረሰ በኋላ ደግሞ የነቢያትን ጸሎት ይጸልያል ማለት ነው። ከነቢያት ጸሎት በኋላ ተመልሶ እንደገና 1 ብሎ 1 እስከ 10 መጀመር ይችላል። እያደገ ሲሄድ 20 ከዛ በኋላ በየዕለቱ የሚታዘዘውን መጸለይ ይችላል ማለት ነው። ከዚህ ቀጥሎ ደግሞ የዕለቱን መዝሙረ ዳዊት እንመለከታለን። አንድ ሰው በየዕለቱ መዝሙረ ዳዊት መጸለይ ቢፈልግ የሰኞ ከ1 እስከ 30፣ የማክሰኞ ከ31 እስከ 60፣ የረቡዕ ከ61 እስከ 80፣ የሐሙስ ከ81 እስከ 110፣ የአርብ ከ111 እስከ 130፣ የቅዳሜ ከ131 እስከ 150። እዚህ ጋር ነቢያት የመኃልየ ዘሰሎሞንን አምጥቶ የሚጸልዩ አባቶቻችን አሉ። በተደጋጋሚ ተናግሬዋለሁ። ወጣት ከሆናችሁ መኃልየ ዘሰሎሞን አትጸልዩት። በቃ ስጋዊ ነገር የሚያሳስባችሁ ከሆነ መኃልየ ዘሰሎሞን እንግዲህ ከዚህ በኋላ እግዚአብሔር ቢፈቅድ በቪዲዮ በደንብ ማብራሪያውን ተዘጋጅቼ ቪዲዮውን የምለቅላችሁ ይሆናል። እስከዛ ግን መኃልየ ዘሰሎሞን ስጋዊ ነገር የሚያሳስባችሁ አይነት ከሆነ ለወጣቶች ስለማይመከር መንፈሳዊ ይዘት ነው ያለው። ግን እንዲሁ በስጋዊ የምትመለከቱት ከሆነ ተውት፣ አትጸልዩት። የእሁድ ደግሞ የነቢያት ጸሎት ብዙ ጊዜ የምትጠየቀው የነቢያት ጸሎት ምኑ ላይ ነው የሚገኘው? የነቢያት ጸሎት ማለት የሙሴ ጸሎት የሚል አለ። የሙሴ ጸሎት ብሎ ጀምሮ ከዛ የስምዖን ጸሎት የሚል አለ። እስከ 15 ነው የሙሴ ጸሎት ብሎ ጀምሮ እስከ ይሄው እዚህ ጋር የእሁድ ጸሎት ይላል። ይሄ የሙሴ ጸሎት የሚል አለ። ክብር ከፍ ብሏልና ለእግዚአብሔር እዘምራለሁ ብሎ እስከ ጸሎተ ስምዖን ወይም ደግሞ የስምዖን ጸሎት የሚለው ድረስ እንጸልያለን ማለት ነው። እሱን በማድረግ መዝሙረ ዳዊት የሰባቱንም ዕለታት በዚህ መንገድ እንጸልያለን። ከዛ በኋላ አሁን የዕለቱን ለምሳሌ 1 እስከ 30 የሰኞ ቢሆን 1 እስከ 30 ከጸለየ በኋላ መጨረሻ ላይ አቡነ ዘበሰማያት ብሎ አንድ ሰው መምጣት ያለበት አቡነ ዘበሰማያት ከጨረሰ በኋላ ይሄው የውዳሴ ማርያም ይጀምራል ማለት ነው። ስለዚህ ውዳሴ ማርያም ከመጀመራችን በፊት ደግሞ እናታችን ማርያም ሆይ ሰላም ላንቺ ይሁን እያለን እንሰግድልሻለን። እናታችን ማርያም ሆይ እንማልድሻለን፣ ከአዳኛ ውሬት አድኝን ዘንድ ተማጽነንሻል። ስለ እናትሽ ለሐና ብለሽ ስለ አባትሽ ለኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪ የሚል አለ። በግዕዙ ደግሞ ሰላም ለኪን ዘንሰግድ ብለኪ ማርያም ምንን አስተብቋኪ ማርዌናዊ ሰማይ ጸነበኪ በእንታና ምኪ ወኢያቄም አውኪ ማህበረን ዮም ድንግል ባረኪ። ከዛ በኋላ ጸሎተ እግዝእትነ ማርያም በግዕዙ ደግሞ የእመቤታችን የማርያም ጸሎት ማርያም ማለሽ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል የሚል አለ። እሱን ካለም በኋላ ከዛ ወደ ውዳሴ ማርያም ወደ ዕለቱ ውዳሴ ማርያም እንሄዳለን ማለት ነው። አሁን የዕለቱ ውዳሴ ማርያም እንግዲህ የሚታወቅ ነው። ከሰኞ እስከ እሁድ ያለው የዕለቱ ውዳሴ ማርያም አለ። እሱን ከጸለይን በኋላ አቡነ ዘበሰማያት ብለን እዚህ በኋላ እንግዲህ አንድ ሰው ከበረታ የግል ጸሎት መጨመር ያለበትን የቅዱሳንን ገል ሊሆን ይችላል። ለምሳሌ እየበረታ ሲሄድ አንድ ሰው ገለ ቅዱሳንን ሊጨምር ይችላል። ከዚህ ግን መጨመር ያለበት ብዬ የማስበው አባቶቻችን የሚያስቀምጡልን ሌላ ጸሎት አለ። በዚህ በውዳሴ ማርያም ውስጥ የሚጠቃለል አንቀጸ ብርሃንና ይወድስዋ መላእክት። አንድ ሰው ውዳሴ ማርያም ካደረሰ በኋላ አንቀጸ ብርሃንና ይወድስዋ መላእክትን ቢጨምር መልካም ነው። አንቀጸ ብርሃን ቅዱስ ያሬድ አባታችን ለእመቤታችን ለቅድስት ድንግል ማርያም የደረሰው የብርሃን አንቀጽ የሚል ምስጋና ነው። በጣም ትልቅ ምስጢር የያዘ ጸሎት ነው። እሱንም ብትጸልዩት ከዛ በኋላ መልክዓ ማርያም መልክዓ ኢየሱስ ይጨመርና ከፍ እያደረጋችሁ ደግሞ ሌሎችን የቅዱሳን ከዛ በኋላ ወንጌል እያደረግን እንሄዳለን ማለት ነው። ስለዚህ አንድ ሰው ጸሎት መጀመር ቢፈልግ ከየት ልጀምር የሚለውን በዚህ ቪዲዮ ሙሉ በሙሉ ነግሬያችኋለሁ። ይሄንን ተመልክታችሁ መጸለይ ትችላላችሁ። ለጀማሪዎችም ጀምራችሁ ቅደም ተከተሉም ላልገባችሁ በዚህ መንገድ ትሄዳላችሁ። ከዛ በኋላ ምዕራገ ጸሎት የሚባል አለ።
ጸሎት ማሳረጊያ። ይህን ካደረግን በኋላ ማድረግ ያለብን ፍትሐ ነገሥትም ላይ አባቶቻችን ያስቀመጡልን አንደኛ ጸሎተ ሃይማኖት ነው። ጸሎተ ሃይማኖትን ድጋሚ የጸሎት ማሳረጊያ እናደርገዋለን። አቡነ ዘበሰማያት ካልን በኋላ መጥተን ጸሎተ ሃይማኖትን እንላለን። ከዛ በኋላ የእመቤታችን የቅድስት ድንግል ማርያም ሰላም ለኪ ወይም ደግሞ ሰላምቷ ሰላም ለኪን ዘንሰግድ ብለኪ ወይም ደግሞ ጸሎተ ማርያም እሱን ካደረግን በኋላ አቡነ ዘበሰማያት ብለን እንጨርሳለን ማለት ነው። በዚህ መንገድ አንድ ሰው ጸሎቱን ከጅማሬ እስከ ፍጻሜ በዚህ መንገድ መጸለይ ይችላል ማለት ነው። ስለዚህ ይሄ ቪዲዮ ስለ ጸሎት ሙሉ ማብራሪያ የያዘ ስለሆነ ከዚህ በኋላ ስለ ጸሎት ይህን ቪዲዮ እያያችሁ እየተመለከታችሁ እንድትጸልዩ እግዚአብሔር ስም እጠይቃለሁ። አንድ ሰውም ስለ ጸሎት ከየት ልጀምር ካላችሁ ይህን ቪዲዮ መላክ ትችላላችሁ ማለት ነው። ከመጀመሪያው እስከ ፍጻሜ ያለውን የጸሎት ቅደም ተከተል በደንብ ያሳያል ብዬ አስባለሁ። በዚህ መንገድ እንጸልይ፣ በያለንበት በጸሎት እንበርታ። ሀገራችን እግዚአብሔር አምላካችን ሰላም ያድርግልን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።